Hello guys, እንዴት አደራችሁልኝ? ዛሬ እሁድ ነው። Oh my god! Wow! እና ዛሬ ምንም ነገር የለኝም። በቃ ቤቴ ነው የምውለው። እና ምንም ነገር ሳይኖረኝ እሁድን እንዴት እንደማሳልፍ ነው ማሳያችሁ ዛሬ። 12 ሰዓት ተኩል ሆኗል አሁን። actually አሽርደናል። ቤተክርስቲያን መሄድ አለብን። መጀመሪያ ቤተክርስቲያን እንሄዳለን። ከቤተክርስቲያን መልስ ደግሞ የሚሆነውን እናያለን ማለት ነው። የዛሬው ቪዲዮ ምንድነው? እሁድን ከባዚ ጋር this is a flex አሁን ልንወጣ ነው ከእህቴ ጋር። ታናሽቴን ይዣት ነው የሚሄደው። ምን ቤተክርስቲያን አለ መሰላችሁ? በላይ በኩል አቡነ አረጋዊ ያሉ፣ እዚህ ጋር መድኃኔዓለም አለ፣ ደን ኪዳነ ምሕረት አለች፣ ከዛ ሚካኤል አለ እና አሁን ከእህቴ ጋር የምንሄደው መድኃኔዓለም ነው። there she is። ፀሐይ ደግሞ ስታምር መድኃኔዓለም ነው። I'm happy. Say hi to my vlog. Hi. Let's go. ታታር ሂጃ ምንድነው ቆማ ታይኛለች እንዴ? ፀሐይ ስታምር አይታያችሁም? unfortunately ዛሬ መድኃኔዓለም ነው የምንሄደው። ሰው ይመጣ ሰው እንደዚህ ስልኬን እንደዚህ አድርጌ እየቀረስኩ ቅዳሴ ተጀምሯል ኦልሬዲ። እና ደግሞ እኛ በሌሊት የማንወጣበት ምክንያት ማለት ነው ለምንድን ነው? የሚስምን ሰው አለ። አዎ እንሽኮረም ማለት አይደለም፣ ግን ሪያሊስቲክ ኖት። ጅብ አለ ሰፈራችን እና በሌሊት ከወጣን መሳባችን ነው ላይክ ሳብ ነው የሚያደርገን። ሌትስ ጎ በቃ እንጂ እዛ ስንደርስ ደግሞ አሳያችኋለሁ። ፀሐይ በጣም ታም እና ይበሳው ድቅድቅ ያለ ጫካ ውስጥ ነው ያለው እንደምትመለከቱት። ሰፈራችን እንዴት እንደሚያምር ታዩታላችሁ። ሊተራል ጫካና እህቴ ነች እየመራችኝ ያለችው። ታናሽ ነች ባይዘው ብንጠፋ ያው ግን ቤተክርስቲያኑ ይሰማል ድምፁና አይሮን ይሰማችሁ ያምራል። ግን አሳያችኋለሁ። ቆይ እንትን እውነቱን ተናገሩ። ማን ነው የሚያምረው? እኔ ነኝ እህቴ? እሺ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። እና ጋይስ እንትን ነበረ፣ ሙሽሮች ነበሩና እየተዘመረላቸው ነበር፣ ያስቀኑ ነበርና አሁን እየተዘመረ ነው። ስንት ሰዓት ሆኗል? 2 ሰዓት 3 ሰዓት ሊሆን ነው። ለሶስት ምናምን ጉዳይ ሆነ። ጉዳይ በጫካው ሄዶ ሆነ ያለ አይደለ? የሚሸት ነገር አለ። Hello again. ናም በካሜራ እኔ ቅድም በስልክ ነበር። Anyways, we're back. ከቤተክርስቲያን ተመልሰን አሁን ስንት ሰዓት ሆኗል መሰላችሁ? Where's my phone? Where አንዴ ስልኬ ላምጣ። አሁን 5 ሰዓት ልል ነበረ። 5 ጉዳይ ለ6 ሆኗል። እና አሁን ደግሞ እንደማደርገው መሰላችሁ I'm gonna take an everything shower. ከዛ ክፍሌን እናጸዳለን because my room it's embarrassing and I have to clean my room. ግን መጀመሪያ I'm gonna have to take a shower. ከዛ በኋላ መጽሐፍ ማንበብ ፈልጋለሁኝ። የገዛኋቸው መጽሐፍቶች ታያችሁ። በጣም ብዙ ጓጓላቸው መጽሐፍቶች ገዝቻለሁኝ እና እነሱን አንዱን ማንበብ ፈልጋለሁኝ። ምን እንደማነብ አላውቅም፣ ግን አንዱ መርጬ እናነባለን። ዘን ከዛ ምንድነው ማደርገው? አንዳንድ መመለስ ያሉብኝ አንዳንድ ኢሜልስ አሉ፣ እንትንም አለ ብቻ አለ መጨረስ ያሉብኝ ስራዎችም አሉ። አፓረንትሊ ዛሬ ምንም የለኝም ብዬ ነበረ፣ ግን ያው እግዚአብሔር ይመስገን። ሌላ ምንድን ነበር ማደርግ የነበረው?
I'm gonna have to ብቻ በቃ we'll figure it out. Now let's go take a shower and everything shower and I'm gonna take you with me, okay? So you guys, አሁን ደግሞ የምጠቀመው ላሳያችሁ እንደ ሄር ትሪትመንት ነገር ነው። You guys don't mind my hair. ገምቱ ምን ቪዲዮ ሰርቼ እንደጨረስኩኝ። Oh, it's for the only one I see. Yeah, let's go back to our shower routine. Guys, I'm done. በርዶኛል። ዌት ፍሬንድስ ከፍቼ ነው እየታጠብኩኝ የነበረው። ዌት ያ አሁን I'm gonna go to my room ከዛ I'm gonna blow dry my hair and ወይ መጀመሪያ ክፍሌን ላስተካክልና then we'll fix our hair together. Let's go. It's time to clean my room, okay? እውነት ለመናገር አሁን ማሳየት አልፈልግም ሩሚ ያለበትን ስቴት ግን ላሳያችሁ። It's embarrassing, I know. So now let's clean my room. One eternity later. Oh my god, everything is spinning. Oh my god. ሁሉም ነገር የተሽከረከረብኝ ነው። I don't know why I did that. Oh my god. That was not a good idea. That was definitely ወይኔ ጉዴ ፈላ. Ow. Ow. That was definitely not a good idea. ለምን እንደተሽከረከርኩ አልገባኝም እውነት ለመናገር። ስማሙ ለምስኩት So I ቀርቆ የመለሰ ጊዜ ጠብቆ You guys, I'm done. That's like it. So አሁን ማለት ነው I have two options. መጽሐፍ ላንብብ ወይንስ ፀጉሬን ላስተካክል ፊክስ ላድርገው። የገዛኋቸው መጽሐፍቶች ላሳያችሁ። እነዚህ ትላንትና የገዛኋቸው ናቸውና let me show you. Atomic Habits በጣም ብዙ ሰው ሪኮመንድ እያደረገኝ ነበርና it ends with us ዋንን ብቻ ነው ያገኘሁት። ሶ ይሄ መጽሐፍ ተከታታይ ነው እና አንድም ብቻ ነው ያገኘሁት። ሌላውን ፈልጓለሁ ወይም ብዬ አግኝቼው ማለፍ ስላልቻልኩኝ ነው የገዛሁት። ግን ብዙ ሰው እያስጠነቀቀኝ ነው ስለዚህ መጽሐፍ I don't know how I'm going to feel about this. So ከማማት ኦሬዲ የጀመርኩት መጽሐፍ ነበረ። then የብርሃን እናት ይሄንን ራሱ በጣም ብዙ ሰው ነበር ሪኮመንድ አድርጎኝ የነበረው። then Tower in the Sky. I don't know how I feel about this. እንትኑ መጽሐፍ የሚሸጠው ሰውዬ ነው ሪኮመንድ ያደረገኝ ይሄንና so an 18-year-old girl sets out to meet a young man who she had never met before and it's swept away by a series of events that transformed her life in a way she could never imagined. Tower in the Sky is a story of love, revolution, hopes, dreams, violence, terror, trust, betrayal, tragedy, self-transformation in the
ምናምን power of a human spirit. The book vividly 2000 years later. የህይወት ተፈራ መጽሐፍ ነው ይሄ። ሶ ዛሬ ማንበብ የምፈልገው is this obviously ይሄን ነው ማንበብ የምፈልገው አሁንና we'll see how this goes, okay? ግን መጀመሪያ I want to be comfortable. This is not comfortable ለኔ ይሄ አለባበስ is not comfortable. so ሺቴን አርጌ እመለሳለሁ። ሺቴን አድርገና let's get comfortable. so the plan ምንድነው መሰላችሁ? አንብቦ መጨረስ ነው የመጽሐፍ today. አንብቦ መጨረስ ነው የመጽሐፍ the plan because 200 ምናምን ፔጅ ነውና which is right 300 ምናምን ፔጅ ነው and we can finish it መሀል ላይ ስራ ካልመጣብኝ እንትን ያላለኝ የመጨረስ ይመስለኛል then review አረጋላችኋለሁ። ኦኬ ካልጨረስኩትም እስከ ደረስኩበት ድረስ ያለውን review አረጋላችኋለሁ። you guys አየሩ በጣም ነው ደስ የሚለውና I want to go outside. ውጪ ሄደን እናንብብ መጽሐፋችን shall we? Yes we shall. ላሳያችሁ ቆይ my god በጣም ነው ደስ የሚለው አየሩ ቪው ራሱ በጣም ያምራል። unfortunately ከፊታችን እንትን እየተሰራ ነው ፎቅ እየተሰራ ነውና ግማሹን ቪው ከልሎብናል ግን let me show you. ምንድነው መሰላችሁ ይሄ መጽሐፍ እንትን አለው ፊልም ተሰርቶለታል። ከመጽሐፉ በኋላ ነው ግን ፊልም የተሰራውና ብዙ ሰው ኮምፕሌን ሲያደርግ ሰምቻለሁ like especially character wise as a main character ሆነ የሰራችው ገጽ ባህሪ እድሜዋን የምትወክል አይነት አይደለችም ምናምን ተብሎ ብዙ ሲወራባት ነበር እና ሙቪውን አላየሁትም እውነት ለመናገር መጽሐፉን ስፖይል ማድረግ ስላልፈለኩኝ ብዙ ሰው መጽሐፉ ተመችቶታል ሌላም ግማሹ ደግሞ ያልተመቸውም አለ እውነት ለመናገርና I want to see what the fuss is about, hello again. ተመልሼ መጥቻለሁ እና መጽሐፉን አነበብኩት አልጨረስኩትም እውነት ለመናገር halfway አልፌያለሁኝ አልጨረስኩትም ግን so far እኔ በጣም ነው የተመቸኝ መጽሐፉን በጣም ነው የወደድኩት ለምንድን ነው ያስፈራራችሁኝ it ends with us in ያነባችሁ ለምንድን ነው ብዙ ሰው በጣም አስፈራርቶ ነበር like you're not gonna like it ምናምን ነገር ተብዬ ነበር ግን እኔ ተመችቶኛል ወይንስ is my mind twisted or ምንድን ነው ምንም እኔ እንጃ እንትን የሚል ነገር አላገኘሁበትም አልጨረስኩትም ግን maybe ሲጨርሱ ሀሳቤ ልቀይር እችል ይሆናል I don't know. Today is the next day by the way. ትላንትና በቃ it's really got interesting መጽሐፉና እዛው ሆኜ እንትን አልኩኝ ከዛ ወርጄ ማንበብ ጀመርኩኝ ምናምን በቃ መቅረጽም አልመጣልኝም ከዛ ሳስበው ለካ በዚህ ዩቲዩብ ቪዲዮ እኮ ጀመረሽ ነበር እናት ለምን እንደምትራሺው በየ ይሄው በቃ ጸጉሬን ላሰርቻለሁኝ ያ እሱን በቀርጽላችሁ አሪፍ ነበረ unfortunately I didn't ራሴ ነኝ የሰራሁት ባይዘው ያምራል አሁን ተበላሽቶ ነው እንጂ ያምር ነበር እውነት anyways የዛሬው ቪዲዮ ዩኤስ ይሄን ይመስል ነበር ከተመቻችሁ ላይክ ሼር ሰብስክራይብ ኮሜንት ማድረግ እንዳትረሱ ሌላ ምን ቀረኝ ቺዶ እንደምታስቸግረው anyways more videos ብሰራላችሁ ደስ ይለኛል vlog ምናምን ያራሳ ቻሌንጁ ባዚ ምን ነው ረሳሹን ወይ እያላችሁኝ ነው አረሳውትን በደንብ እየሰራውላችሁ ጣርቀም ቀምል አድርገው ብዬ ነው እሺ አሁን ኦሬዲ እየቀረጽኩት ያለው አለ like የ24 ሰዓት ሳይሆን የሳምንት ጀምራለሁኝና ለዛ ነው it's gonna take a week ቪዲዮ ፊልም ለማድረግ ለዛ ነው anyways you guys 20 ሺህ ገብት 20 ሺህ subscribers ገብተናል like what the heck በጣም ኤነርጄቲክ ሆንኩባችሁ ፕሬዴተር እየጠጣሁኝ ስለሆነ ነው እሺ anyways 20 ሺዎቻችሁንም በጣም ወዳችኋለሁ በጣም ሁላችሁንም አንድ
አንድ ሰው ሳላስቀር 20 ሺዎቻችሁን በጣም ነው 20,200 ምናምን ደረሰ 22,200 ምናምኖቻችሁን በጣም ነው የምወዳችሁ። እሺ አንዳችሁን ሳላስቀር ማለት ነውና ያ የዛሬው ቪዲዮ ይመስል ነበረ። እስካሁን ቁጭ ብላችሁ ስለተከታተላችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አይ ላቭ ዩ ጋይስ ባይ